እንደ ድሮ አካውንት ለመክፈት ብራንች መሄድ አያስፈልግም። ማርኬቲንግ ላይ ለወጡ ሰራተኞች አንዱ አባ 10 ደቂቃ ላናግር 2 ደቂቃ ላናግር መባል ቀረ። አሁን ሁሉም ሰው አንድ ነገር ማድረግ ብቻ ነው የሚጠበቅበት፣ ስልኩ መጠቀም፣ ከዛ ፋይዳ ብቻ መስጠት ወይም ናሽናል መታወቂያ። ስለዚህ ሁለቱን ነገሮች ካሟላችሁ ባንክ አካውንት መክፈት በጣም ቀላል። ከሆነ ቦታ ላይ በህብረት ባንክ ልልክልህ ነበር ስትባሉ ወይ አካውንት የለኝም ማለት ለምን አይቻልም? ለምን በስልካችሁ ብቻ በየትኛውም ሰዓት የባንክ አካውንት መክፈት ቀላል። ከዚህ ቀጥሎ እሱን አሳያችኋለሁ። አብራችሁን ቆዩ። ከእናንተ የሚጠበቀው 2 ነገር ወይም 3 ነገር ብቻ ነው የሚጠበቀው። አንደኛ በቋሚነት የምትጠቀሙበትን የስልክ ቁጥር ወይም ሞባይል ፎን ነምበር ማለት ነው። ሁለተኛው በጣምና መሰረታዊ ነገሩ ናሽናል አይዲ በዚህ መልክ የተዘጋጀ ኦፊሻሊ በእናንተ የምትጠቀሙበት የራሳችሁ የሆነ ናሽናል አይዲ እና ናሽናል አይዲ ላይ ደግሞ የተቀመጠው ዛሬ አሁን ላይ የምትጠቀሙበት ስልካችሁ ላይ አክቲቭ የሆነ ሞባይል ነምበር ወይም ደግሞ የፎን ነምበር ያስፈልጋቸዋል ማለት ነው። እነዚህ ነገሮች ካሏችሁ በቀላሉ አካውንት መክፈት ትችላላችሁ ማለት ነው። ከዚህ ቀጥሎ እሱን እናያለን። እስከመጨረሻው አብራችሁ ተከታተሉ። በመጀመሪያ ደረጃ ስልካችሁን በዚህ መንገድ ትከፍቱና የስልካችሁ ሞዴል አንድሮይድ ቨርዥን ወይም ደግሞ የአፕል ወይም ደግሞ የሌላ አይነት ሞዴል ከሆናችሁ ደግሞ ሁለቱንም በራሳችሁ ሞዴል ነው የሚሆነው ማለት ነው። ስለዚህ ለምሳሌ ለአንድሮይድ ቨርዥን ላላችሁ ስልክ ላላችሁ ሰዎች ፕሌይ ስቶር ትጠቀማላችሁ። ለአፕል እና ለሌላ ስልኮች ለአይፎን ደግሞ አፕ ስቶር ትጠቀማላችሁ ማለት ነው። ስለዚህ ሞባይላችሁ ላይ ፕሌይ ስቶር ላይ ትሄዳላችሁ። እዚህ ጋር እንደምትመለከቱት ፕሌይ ስቶርን አንዴ ትነካላችሁ። ከዚህ በኋላ ሰርች ባሩ ላይ ትሄዱና እዚህ ጋር ለምሳሌ እኔ አሁን የአዋሽ ባንክ አካውንት የለኝም። ሌላ ሰው ለኔ በአዋሽ ባንክ ገንዘብ ሊልክልኝ ወይም ትራንስፈር ሊያደርግልኝ ፈለገ ማለት ነው። እኔ የአዋሽ ባንክ አካውንት የለኝም ብዬ እንደበፊቱ ወይም ብራንች ሄጄ አካውንት መክፈት አሁን ላይ አያስፈልግም ማለት ነው። ለምን ቤት ላይ ቁጭ ብዬ አካውንት ልክፈትና ላክልኝ ነው ማለት ነው። በጣም ሲምፕል ነው ማለት ነው። ከዚህ ቀጥሎ ምን እናደርጋለን? ሰርች ባር ላይ ሄደን ምን እንላለን? አዋሽ ባንክ። አዋሽ ባንክ ያው የምትጠቀሙበት ለምሳሌ እንደ ኢትዮጵያ ንግድ ባንክ ሲሆን ሲቢበር ሌሎችም እንደዚህ የምትጠቀሙበት የራሳቸው ስያሜ አላቸው። ለምሳሌ የንብ የአቢሲኒያ ምናምን የሚባሉ የራሳቸው የሆነ ስያሜ ስላላቸው ለምሳሌ አዋሽ ባንክ የሞባይል ባንክ መተግበሪያውን የአዋሽ ባንክ አፕሊኬሽን የሚላለው ከዚህ ውስጥ አንደኛው እወስዳለሁ ማለት ነው። ለምሳሌ አፕሊኬሽኑን አወርዳለሁ። እንደምትመለከቱት የተለያዩ አማራጮች አሉ። ምክንያቱም የተለያዩ ሲስተም ስላለው አዋሽ ባንክ ማለት ነው። ከነዚህ ውስጥ እኔ አዋሽ ባንክ ፕሮ 1 ሚሊዮን ሰው ነው ዳውንሎድ ያደረገው። እሱን እመርጣለሁ ማለት ነው። ከዚህ ቀጥሎ ኢንስታል እናደርጋለን። ኦኬ ኢንስታል አድርጎ እንደጨረሰ ከዚህ በኋላ ኢንስታል አድርጎ እንደጨረሰ ምን እንለዋለን? ኦፕን እንላለን ማለት ነው። ከዛ ልክ እንደዚህ አይነት ኦፕሽኖችን ያመጣል አለው እንላለን። ዘን ላንጉጅ ያስመርጠናል ማለት ነው። እኛ በፈለግነው አማርኛ የምንፈልግ አማርኛ፣ እንግሊዘኛ፣ አፋን ኦሮሞ፣ ትግርኛ የተለያዩ አይነት ቋንቋ ዝርዝሮች አሉ። በተለይ በእኛ ሀገረኛ የሆኑ ማለት ነው። ከነሱ ውስጥ እኔ ለምሳሌ እንግሊዘኛ መረጥኩኝ። ፎን ነምበርን ሞላና ኮንቲኒው እንለዋለን ማለት ነው። ከዚህ በኋላ ልክ እነዚህ ከታች የምትመለከቷቸውን ኦፕሽኖች ያመጣልናል ማለት ነው። ለምሳሌ ፈርስት ኔም እኔ የራሴን ስም አስገባለሁ። አይዲ አለ ወይ የሚለውን እያስለዋለሁ ማለት ነው። አይዲ ታይፕ የቀበሌ ነው ተማሪ ነው ምናምን ይላል።
ይሄንን ከፈለግን እኛ ናሽናል አይዲ የሚለውን እንመርጣለን ማለት ነው። አሁን አይዲ ነምበር አስገባ ይላል። አይዲ ነምበር የምናስገባው እንዳልኳችሁ ናሽናል አይዲ ላይ የተመዘገበው FCN የሚለውን ነው ማለት ነው። ጀንደር ሜል ከዛ ኔክስት እንላለን። አሁን ሪጅን ይጠይቃል ማለት ነው። ሪጅን እኔ አሁን አዲስ አበባ ስለሆንኩኝ አዲስ አበባ ነው አለው። ያላችሁበትን አካባቢ መጥቀስ ትችላላችሁ። ኔክስት ስለዚህ አሁን እንደዚህ ካደረግን በኋላ ምንድነው የሚሆነው? አፕሎድ አድርጉ ነው የሚለው። ምን መታወቂያችንን ማለት ነው። ቀላል መንገድ ነው በጣም። መጀመሪያ ካሜራ ይላል። ለምሳሌ የራሳችንን ፌስ ሊወስድ ነው። ኦኬ እዚህ ጋር ራሳችሁ ታስተካክላላችሁ። ከዛ በዚህ መንገድ አስገባው ማለት ነው። ከዛ የአይዲን ፍሮንት ሳይድ አስገባ ይላል ናቸው። ልክ እንደዚህ የመጀመሪያውን ከዚህ በኋላ ልክ ሁለቱንም የአይዲያችንን እንትን ካስገባን በኋላ ልክ እንደዚህ ኤስኤምኤስ ይመጣልናል ማለት ነው። ስለዚህ ኤስኤምኤስ ላይ ሄደን ምን እናደርጋለን? እናደርግና ልክ እዚች ጋር እናስገባለን ማለት ነው። እንደምትመለከቱት በዚህ መልኩ ተከፈተ ማለት ነው። በጣም ቀላል ነው። በጣም አጭር ጊዜ ነው የሚወስደው። እናንተ ባላችሁበት ሆናችሁ ሞክሩት። እጅግ በጣም ቀላል እና ብዙም አድካሚ ያልሆነ ነገር ግን ብዙ ስራዎችን ጥለን ሄደን ልንከፍት የምንችለውን ነገር የሚያቀል ነው ማለት ነው። ስለዚህ እናንተ ይሄንን እንድትሞክሩት እኔ ጋብዛችኋለሁ። ከዚህ በኋላ ብራንች መሄድ አያስፈልግም ማለት ነው። በዚህ መንገድ ከፍተናል ማለት ነው። ከዚህ በኋላ ያለውን ሂደት ባንክ መሄድ ሳይጠበቅብን ልክ በዚህ መንገድ መክፈት እንችላለን ማለት ነው። የዛሬው ቪዲዮአችን በዚህ ይጠናቀቃል። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። ዛሬ ግን ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችን ይብዛ።